እመቤታችን ብሎ መጥራት ምን የሚያሳፍር ሆኖ ነው? ማንኛቸውንም አሁን ስንሰማ ዘመናውያንን መጽሐፍ ቅዱስ አነበብን ተገልጦልናል በርቶልናል የሚሉት ማርያም 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 ነው እንደ ጓደኛ። እና ለምንድን ነው ታዲያ ብዙ ጊዜ በእመቤታችን ላይ ይህ አይነት ንቀት ከአጠራር ጀምሮ እመቤታችን እንኳን ቅድስት ኤልሳቤጥ የጌታዬ እናት ማርያም እኮ አላለችም እንዴ? የ90 ዓመት አሮጊት እኮ ናት። የ90 ዓመት ሽማግሌ ናት። በፈለገችው ስም መጥራት የምትችል ናት በልጅነት ስም። ነገር ግን የጌታዬ እናት ነው ያለችው። እንዲያውም ስትናገር እየጮኸች ነው ከአክብሮቷ የተነሳ የጌታዬ እናት። እኛ ደግሞ የጌታችን እናት እመ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንደገና እመቤታችን ቅድም እንዳልኩት እንዴ የዚህን ሀገር መሪዎች ባለቤት ቀዳማዊት እመቤት እያልን የምንጠራ ጥሩ ነው፣ የአክብሮት ስም ነው እንዴ። በጣም የሚገርም ነገር ነው። ጌታ እያሉ ይጠራል። አሁን እዚያ ዮሐንስ ምዕራፍ 7 ላይ በአካለ ነፍስ ያሉ ቅዱሳንን እነዚህ ነጫጭ ልብስ የለበሱ በበጉ ደም ልብሳቸውን ያነጹ ከየት እንደመጡ ታውቃለህ ወይ አለኝ ይላል ከሱራፌል አንዱ ወደ ዮሐንስ ወንጌላዊ መጥቶ። ስለዚህ ዮሐንስ ምንድነው አለው? ጌታዬ አንተ ታውቃለህ አልኩት። መልአኩን እኮ ነው ጌታዬ የሚለው እንዴ። ቅዱስ ጳውሎስን እኮ ጌቶች ብሏቸዋል ያ የወህኒ ቤት ኃላፊ ወታደር የሐዋርያት ሥራ ምዕራፍ 16 ላይ እንደሚነግረን። ሳራ እኮ ባሏን አብርሃምን ጌታዬ እያለች ነበር የምትጠራው። ጌታዬ እያለች በመጥራቷ እኮ ተሸልማበታለች አንደኛ ጴጥሮስ እንደሚነግረን። ስለዚህ እመቤታችን ብሎ መጥራት ምን የሚያሳፍር ሆኖ ነው? ማንኛቸውንም አሁን ስንሰማ ዘመናውያንን መጽሐፍ ቅዱስ አነበብን ተገልጦልናል በርቶልናል የሚሉት ማርያም 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 ነው እንደ ጓደኛ። እሺ 78 ማርያሞች አሉ። የትኛዋ ማርያም ናት? ቢያንስ የጌታ እናት ወንጌሉ እንደሚላት። ስለዚህ የሆነ ሆኖ እመቤታችን ማለታችን በእውነቱ የሚያሳፍረን አይደለም።